ዛሬ ሀረር ፖሊቴክኒክ ኮሌጅ እንሄዳለን። ሙሉ ክላሱን ማሳያቸዋለሁ። ኳስ ሜዳውን ማሳያቸዋለሁ። ባስኬትቦሉን ማሳያቸዋለሁ። ብቻ እናንተ አብራችሁ እስከምትጨርሱ ድረስ ቆዩ። ክላስ ገብተናል። ሙሉ ቦታውን አሳያቸዋለሁ። አብራችሁ እስከምትጨርሱ ድረስ ቆዩ። አሁን ምን ላሳያችሁ? ካሽር ቦታውን አሳያቸዋለሁ። ተከተለኝ። ይህ የምታዩት ቦታ ደግሞ የስታፎች ያሉበት ነው። የድሮ ስታፍ ያሉበት ቦታ ነው ማለት ነው። ማሳያችሁ ነው። የድሮ አካውንቲንግ ክላስ ነው። ተከተሉኝ፣ አብራችሁ ቆዩ። እዚህ ጋር ድንገት በማድረግ የረሳኋት ቪዲዮ ነበር። ድንገት ሳየው ትዝ አለኝና ለምን አላሳያችሁም አልኩ። ኮንስትራክሽን ቦታ ነው። እንደምታዩ ኮንስትራክሽን ተማሪዎች እዚህ ነው የሚለማመዱት የሚሰሩት። እንደምታዩት በጣም ደስ ይላል። አሁንም ወደ ክላስ ላሳያችሁ። ይህ ቦታ የተማርኩበት ቦታ ነው። የአይቲ ሩም ነው እና እንደምታዩት እዚህ ቦታ ነው የተማርኩት ማለት ነው። ይህ የአይቲ ክፍል ነው እና ብዙ ተማሪዎች አሉ። አሁን ፈተና አለባቸው መስለኝ አልመጡም ዛሬ እና ሌላ ክላስም ካለ አሳያቸዋለሁ። አብራችሁ ቆዩ። ይህን ደረጃ በስሊፐር ከወጣሁ በኋላ ትዝ ስለኝ ለካ ኳስ ሜዳ አሳያቸዋለሁ ብዬ ነበር። እሱን አስታወስኩት። አሳያችሁ ደግሞ ኳስ ሜዳውንም ተማሪዎች ኳስ የሚጫወትበት ቦታ ነው። ተከተሉ። ተማሪዎች መጫወቻ ታበላሽ እንጂ ማለ ነው። ኳስ ሜዳው ያለ መሀል ላይ ደግሞ ድምፅ እየገባ ነገሩ ካጠፋው ገባች ገብታለች። ትገቢያለሽ፣ ትቀልባለህ። And Cristiano Ronaldo has already laid claim to the ball. 800 and count. እሺ አሁን ወንድማችን ብሩክ ከጎንህ የሚገኘው የፋሽን ዲዛይነር ተማሪዎች የሚማሩበት ክላስ ነው። እስቲ አብራራለን። ይሄን ተማሪዎች ፋሽን ከት የሚያደርጉበት ነው። ፋሽን ዲዛይን የሚሰሩበት ነው። ቴክስታይል ሙሉ አሳያችሁ። ተማሪዎች ፋሽን ብቻ የሚሰሩበት ነው ወይስ ሌላም ነገር ነው? ፋሽን ምናምን ዲዛይን ልብሶች የሚያደርጉ ቴክስታይል ልብሶችን ነው ወይስ ሌላም ተጨማሪ ነገሮች አሉበት? የእንጨት ስራ ነው ወይስ የልብስ ነው? እዚህ ጋር እንደውም የልብስ ነገር ይታየኛል። ራሱ ማየት ይችላል። ኦኬ አሳያችሁ። ያው አሳያችሁ እዚህ ቴክስታይል በቃ ይታያል። አብሽር መልካም ቱ ፋሽን እስካሁን ያየናቸው እስከዚህ ናቸው። አሁን ወደፊት ስንወጣ ሌላ ተጨማሪ የሚያሳየን ነገር ይኖራል። አቶ ብሩክ አሁን እንሄድ ወዴት ነው? አሁን እንሄደው ቤዝቦል የሚጫወቱበትና ላይብረሪ ቦታ አሳያችኋለሁ እና የአካውንቲንግ ክላስ ፎቁን ማሳያችኋለሁ። አብራችሁ ብቻ እስከመጨረሻው ድረስ ቆዩ። አዲስ አበባ የተሰራ አለ። የኛ ተማሪዎች የሚጫወቱበት ባስኬትቦል ቦታ ነው። እንደምታዩት ተማሪዎች የሚጫወቱበት ቦታ ነው። ይሄ ላይብረሪ ቦታ ነው። በደረጃው ከወጣው በኋላ ላይብረሪውን ላሳያችሁ ነበር። ቦታው ጠፍቶብኝ ነው መሰለኝ፣ ግራ ገብቶኝ ነበር። እዚህ ጋር እሱ መስሎኝ እሱ አይደለም ቦታው ተሳስቼ እና ሌላ ቦታ እየፈለኩ ነበር ላይብረሪው እና ከላይ እንትኖች ስብሰባ ላይ ስለነበሩ
ላሳያችሁ አልቻልኩም እና በጣም ይቅርታ። ላይብረሪ ስብሰባ ናቸው። ላይብረሪ እንትን የሆነ የተማከሩ። ስለዚህ ሌላ ቀን አሳያችኋለሁ። አሁን ደግሞ ክላሱን ክላስ ላሳያችሁ። አይቲ ተማሪዎች የሚማሩበት ክፍል ነው። አሳያችሁ። አሁን ወደ አካውንቲንግ ክላስ እየገባን ነው። ይሄ እንደምታየው የአካውንቲንግ ክላስ የሚማሩበት ተማሪዎች ነው። እዚህ ጋር መማር ይችላሉ። ይሄ እንደምታዩት ፎርሙላ 900 ሲደመር 500 ስንት ሆነ? 2000 ብሎ ጽፎታል። 2015 ለማንኛውም የዛሬ ብሎግ ይሄን ይመስላል። ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ይመቻችሁ።